አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለው እህት ወንድሞቼ፣ እንኳን በሰላም መጣችሁ ወደ እኔ ቻናል ወደ ኡማ አዩብ ክችን። ዛሬ ቆንጆ የሆነ ካብሳ አብረን እንሰራለን። ስጋችንን እንደዚያ አርጌ አጥቤ አዘጋጅቻለሁ ማለት ነው። በደንብ አርጌ አጥቤዋለሁ። እዚህ ጋር ደግሞ ጥቁር ሎሚና ቅመሞች አሉኝ። እዚህ ጋር ደግሞ ሽንኩርቴ እንደዚህ አርጌ ከትፌ አዘጋጅቻለሁ ማለት ነው ውዶቼ። እዚህ ጋር ደግሞ ቅመም አለኝ። አንድ የሾርባ ማንኪያ የካብሳ ቅመምና ቆንዶ በርበሬ፣ ነጭ ቆንዶ በርበሬ፣ ነጭ ሽንኩርት፣ ቀይ ሽንኩርትና የተፈጨ ማለት ነው። እርድ አለኝ፣ ባብሪካ አለኝ እና ትንሽዬ ዝንጅብል አለኝ። እዚህ ጋር ሳልሳ አለኝ ማለት ነው። እዚህ ጋር ቃሪያ አለኝ። ቲማቲሜን በዚህ መልኩ ቆርጬዋለሁ፣ እንፈጨዋለን። ይሄ ደግሞ አረንጓዴው የፈረንጅ ቃሪያ ነው ማለት ነው። በዚህ መልኩ ከትፌዋለሁ። እዚህ ጋር እንደምታዩት ደግሞ የታሰረ ሾርባ ቅመም ወይ ደግሞ የካብሳ ቅመም አለኝ። እንደዚህ አድርጌ ሽንኩርቴን እዚህ ጋር ጣል አደርጋለሁ። ዘይት ትንሽ አግዬ ነበረ በድስቴ እናደርጋለን። ሽንኩርታችን ትንሽዬ ሲቁላላልን ቅመሙን እኔ ከሽንኩርቱ ጋር መጥበስ ነው የምወደው። ቆንጆ ነው የሚያደርግላችሁ ጣዕሙን። አልሚህም እንደምታዩት ትንሽዬ እዚህ ጋር እናበስለዋለን። አያችሁት? ይሄንን መስሎ እየበሰለልኝ ነው ማለት ነው። እየደረሰ ነው ሽንኩርቱ ማለት ነው። ነጭ ሽንኩርት የተፈጨ አትርሱ። ከሌላችሁ የተፈጨ ደግሞ ከቲማቲሙ ጋር አብራችሁ ብትፈጩትም ችግር የለውም። በጣም ቆንጆ ነው የሚሆንላችሁ ጣዕሙ። እኔ ግን የተፈጨ ስላለኝ የተፈጨ ተጠቅሜያለሁ ማለት ነው። በደንብ አርጌ ከሽንኩርቱና ዘይት ትንሽ አርጌ በደንብ አርጌ ጠብሰዋለሁ ማለት ነው ወዶቼ። አያችሁት? እሱ ጥብስ ሲልልኝ እኔ እዚህ ጋር ሁሉንም ነገር አዘጋጅቻለሁ። በነገራችን ላይ ቅመሜን ከሽንኩርቱ ጋር ነው የምጠመጥበስ የምወደው ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ሀባይቢ። ቅመሙን እንዳላያችሁት አንድ ላይ ጭምር አድርጌ ደግሞ ትንሽዬ 1-2 ደቂቃ አብረን እንጠብሰዋለን ማለት ነው። ይሄኛው የካብሳ ቅመም ነው። ለዝም ብለን አሁን እንትን ከምናረግበት የታሰረ ቅመም አለ። እሱን ብትጠቀሙ ጥሩ ነው። ለብቻው ጉሩንፉል፣ ለብቻው ሄል ምናምን እንደዛ ስለማይፈልጉ ስራ ቦታ በእንደዚህ ነው የምንጠቀመው ማለት ነው። ይሄ ቀረፋውን ግን ችግር የለውም። ለይተን ማውጣት እንችላለን ከድስቱ። አልሚም እንደዚህ አርጌ በደንብ አርጌ እየጠበስኩት ነው ማለት ነው ወዶቼ። በዚህ መልኩ ሆኖ ትንሽዬ በእንፋሎቱ ብስል ሲል ሽንኩርቱና ቅመሙ በደንብ አድርጎ ከተዋሃደ በኋላ አሁን እናደርጋለን ስጋችንን እንጨምራለን ማለት ነው። ከሱ ጋር እንዲበስል እሱን ደግሞ በደንብ አድርገን አዋሃደን ከሽንኩርቱ ጋር ከምኑ ጋር ማስለን ደግሞ ትንሽ እንከድነዋለን ማለት ነው። ከዛ ቲማቲማችንን ፈጭተን እናዘጋጃለን ማለት ነው ውዶቼ። እና በዚህ መልኩ አድርጋችሁ የስጋ ካብሳ መስራት ትችላላችሁ በቀላል መንገድ ማለት ነው። በተለይ እኛ አረብ ሀገር ለምንሰራ ልጆች አልችልም ምናምን ከመንል እንደዚህ በቀላሉ ቲማቲሜን አያችሁት? እንደዚህ ፈጭቼው ነበረ አደርግበታለሁ ማለት ነው። አሁን ከድኜ ግማሽ ሰዓት ስጋው በደንብ አድርጎ እስኪበስልልኝ ድረስ እጠብቃለሁ ማለት ነው። ስጋዬ ከበሰለልኝ በኋላ እንገናኛለን፣ እናየዋለን። ግማሽ ሰዓት ግን መብሰል አለበት ለብቻው። ስጋው ክድን አድርጋችሁ ጨው አድርጋችሁ ታበስሉታላችሁ ማለት ነው። ከዛ አያችሁት በደንብ አርጎ ልክ እንደወጥ ሆኖልኛል። በደንብ አርጎ እየበሰለ ነው ማለት ነው። ከዛ ስጋችንን ከመረቁ እንለየዋለን። በደንብ አርጎ ከበሰለ በኋላ ስጋውን ከመረቁ ለይተን እናወጣዋለን ማለት ነው። ከዛ ሩዝ አጥበን አዘጋጅተናል ማለት ነው። ይሄኛውን ስጋውን ብቻ ነው የምንለየው አሁን። ከዛ ትንሽዬ ውሃ የፈላ ውሃ አድርገን እንጨምርና ሩዛችንን እንጨምራለን ማለት ነው። በጣም ቆንጆ ያለው ጣዕም ሩዝ ነው የሰራሁት። በዚህ መልኩ አድርጋችሁ ከሰራችሁ እናንተም አኪድ ቆንጆ ሩዝ እንደሚወጣላችሁ አምናለሁ። ከዛ ይሄኛው እንዳይሞትብኝ መጨረሻ ላይ ከሩዙ ጋር ነው መከተው ማለት ነው። የፈረንጅ ቃሪያውን
አረንጓዴውን በዚህ መልኩ አድርጌ ቆራርጬ ነበረው ከትፌው ነበር። አሁን ምን እናደርጋለን? ይሄኛውን ከከተትን ሎሚያችንን የምናደርግና ትንሽዬ ሞቅ ያለ ውሃ አድርገን እንከድነዋለን። ሩዛችንን ማጥበናል። አሁን ሩዛችንን ከተን አያችሁ፣ ትንሽዬ ከድኜው ነበረ ፈላልኝ። አሁን ሩዝ እንከታለን ማለት ነው። ከዛ አያችሁት ሩዛችንን ከከተትን በኋላ ክድን አድርገን ደግሞ ሩብ ሰዓት ከዛ በላይ አይፈልግም። በቀስታ በስሏለሁ ካላችሁ 20 ደቂቃ፣ መካከለኛ ላይ ከሆነ ሩብ ሰዓት ከዛ በላይ አይፈልግም ሩዝ። አልሙሂም እንደዚህ አድርጌ ጨው ቀማምሰን ክድን እናደርገዋለን። በእንፋሎት ቀስ አድርጋችሁ ብታበስሉት የተመረጠ ነው። በጣም ቆንጆ ሩዝ ይወጣላችኋል። አብረን እናየዋለን ማለት ነው። ቃሪያውን ከላይ ጣል ታደርጋላችሁ። በቃ አሁን ወደ ማብሰል ትንሽዬ ጨው አንሶት ነበረ፣ ጨው ጨመርኩበት። ሰው እንደ ውዴታው ነው። ጨው የማይወድ ብዙ አለ፣ ጨው የሚወድ አለ፣ ሞቅ ያለ ጨው የሚፈልግ አለ። ልክ እናንተ እንደ ራሳችሁ ማለት ነው። በቃ በዚህ መልኩ ሆነልኝ። በኋላ አልሐምዱሊላህ አያችሁት እንደዚህ ሆኖ በስሎልኛል ማለት ነው። በጣም ቆንጆ ሩዝ ነው የሆነልኝ። አሁን ስጋውን ከላይ ላይ አድርገን ደግሞ ትንሽዬ እንከድነዋለን ማለት ነው። በናይሎን ኪስ በጌስትርና በወረቀት ዝብዳ አድርገን ክድን እናደርገዋለን። ለምን እራሱ በቃ ምጥጥ እንዲያደርግ ውሃውን በደንብ አድርገን እንደዛ አድርገን ከከደድነው በኋላ በቃ እንተዋለን። 5 ደቂቃ ምናምን ነው እንጂ ከዛ በላይ አይፈልግም። አያችሁት እንዲያርጊ ክድን እናደርገዋለሁ። በቃ በጣም 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 ቆንጆ የሆነ ሩዝ ነው የሆነልኝ። እዚህ ጋር ደግሞ ግማሽ ኩባያ የምትሆን ሩዝ አጥቤ አስተካክዬ ነበር ወዶቼ፣ ለከረል እንዲሆንልኝ ማለት ነው ሩዜ። እሱን ምን አደርጋለሁ? እጥብ አድርጌ ትንሽ ጨው አድርጌበታለሁ። ከዛ ዛዕፈራን እናንተ ከሌላችሁ በከለር ፉድ መጠቀም ትችላላችሁ፣ ቢጫ ካላችሁ። እኔ ግን ዛዕፈራን ስላለኝ ጣዕሙ በጣም ቆንጆ ነው። የዛዕፈራን ከሩዝ ጋር በሙቅ ውሃ አድርጌ አዘጋጅቼ ነበር ማለት ነው። በብርጭቆዬ ያያችሁት። እሱን አድርግና በሱ አድርጌ ክርድና አድርጌ ያኛው እስኪስተካክሎ ውሃውን እስኪጨርስልኝ ድረስ ይሄኛውን ደግሞ በዚህ መልኩ አድርጌ ያያችሁት አበስለዋለሁ ማለት ነው። ከዛችኛዋ ሩዝ እንደዚህ አድርጋ ከበሰለችልኝ በኋላ ማለት ነው ሩዜን እንደዚህ በምታዩት መልኩ አድርጌ ማቅረቢያ ላይ ወይም ማዕድ መወስድበት ላይ በዚህ መልኩ አድርጌ አቀርባለሁ ማለት። ትንሿም ሩዝ በስላልኛለች ማለት ነው። ስጋውን ከላይ እናደርጋለን። አሁን ሩዛችንን አድርገን በደንብ አድርገን ማለት ነው። አያችሁት? ይሄኛውን ከላይ እንደዚህ ያደርገን ለከለር ጣዕምም አለው። እንደዚህ አድርገን እናወጣለን ማለት ነው። ወዶች ሰላጣ አድርጋችሁ በጎን ማለት ነው ብታቀርቡት በጣም ቆንጆ የሆነ ካብሳ ሩዝ በስጋ ሰርተናል ማለት ነው ለዛሬ ውዶቼ። በዚህ መልኩ አድርጋችሁ ሰርታችሁ ቀመሱት። ለልጆቻችሁም ይሁን ስራ ቦታ ላለንም ይሁን ለቤት ውስጥ ላላችሁ ይሁን ለስራ ቦታ ይሁን አልሚም ይጠቅማችኋል ብዬ ያሰብኩትን ለኔ የሚጠቀመኝን ለእናንተ እያካፈልኩ ነው። ሀሳብ አስተያየት ካላችሁ ጻፉልኝ። በዚህ መልኩ አድርጋችሁ በደንብ አድርጋችሁ አስተካክላችሁ ዲኮሩን ሳታበላሹ ታቀርባላችሁ ማለት ነው ውዶቼ። ስጋውን ከላይ ሁሌም ከላይ ነው ማድረግ ያለብን። ስጋውን የፈለገ አንስቶ ሳህኑ ላይ ካደረገ በኋላ ከዛ ሩዙን መዝገን ይችላል ማለት ነው።
አያችሁት? ከዛ ከላይ ደግሞ የምናደርጋለን ለከለር ፉል የሰራነውን ሩዝ ደግሞ እንደገና ከላይ እንበትንበታለን ማለት ነው። ቃሪያዬን ከላይ ከስር ገብታብኝ ነበር። ያላ ባይ ባይ። ይሄ መሰለ ሩዝ ሆኖልኛል ማለት ነው። ቻው፣ ደህና ዋሉ። ባይ